ዛሬ ለመላው ኢትዮጵያና ለኢቢኤስ ቴሌቪዥን ከባድ ሐዘን ነው። ያንን ትሁቱን አማን፣ ያንን ለሰው አሳቢ አርቆ አስተዋዩን አማን፣ ያንን ለሰው ልጆች ሰላምና ፍቅርን የሚሰብከውን የኢቢኤስ ቴሌቪዥን መስራች አማን ዛሬ ስሙን ከነማንነቱ ጥሎ የሄደውን አማን በሰዎች ዘንድ እጅግ በጣም ተወዳጅና የኢቢኤስ ቴሌቪዥንን ሲመሰርት ጀምሮ ለበርካታ ሰዎች ድጋፍ የሚሆን ስራን የሚሰራ እጅግ ተወዳጅ ሰው ነው። አማን ማለት በኢቢኤስ ቴሌቪዥን ብቻ ሳይሆን በኢትዮጵያ የሚዲያ ታሪክ የቀየረ ትልቁን ግዙፉንና አንደኛ ተመራጭ የሆነውን የኢቢኤስ ቴሌቪዥን መስራች ነው። አማን ለብዙዎች ደራሽ፣ ለተቸገሩ አጉራሽ ይሉታል። አማን በጣም ከባድና ለማመን የሚከብድ አስደንጋጩን ጊዜ ዛሬ እንድናሳልፍ እያደረገን ነው። አማን ማለት በኢትዮጵያ የሚዲያ ታሪክ ታይቶ በማይታወቅ ሁኔታ የማይደገም እንቁ የሆነ ሰው ነው። አማን የምናውቃቸውን ታዋቂዎቹን እነ ነጻነት ወርቅነህ እና አስፍሽን ተከትሎ ሄዷል። አማን ዛሬ አብሯቸው ሲስቅ የነበሩትን እነዛን ውድ ሰዎች እንድናውቅ በኢቢኤስ ቴሌቪዥን እንድናያቸው የሳቅ ምንጫችን የነበሩትን ሰዎች የሚያስተዋውቀን አሁንም ያሉትን ግዙፍ የሚዲያ ባለሙያዎችን እንድናውቃቸው በር የከፈተ ሰው ነው። አማን ማለት መስራች ብቻ አይደለም፣ አማን ባለራዕይም እንጂ። አማን በጣም ጠንካራና አስተዋይ ሰው ነበረ። ይህ ጀግና ሰው ዛሬ በሕይወት የለም፣ ጥሎት ሄዷል። ሁሉም ነገር በቀላል የሚቋጭ ይመስል በማይታሰብ አስደንጋጭ ሁኔታ ድንገት ታሞ መዳን ቀረ እንዴ እስኪባል ድረስ በሚያስደነግጥ ሁኔታ የአማን እልፈት ተሰምቷል። አማን በጣም የሚገርምና ተወዳጅ ሰው ከመሆኑም በተጨማሪ ለብዙዎች ደራሽ ከመሆኑም ባሻገር በሃይማኖት ዘርፍም ያለውን እኩልነት ለማሳየት ሌሎች ሚዲያዎች የማያደርጉትን አንድ ትልቅ ነገር ያደርጋል። የሁሉም ሃይማኖቶች እኩልነትን ያከብራል። ሃይማኖቶች የራሳቸውን አስተምሮ በኢቢኤስ ቴሌቪዥን እንዲያስተላልፉ የፈቀደ ብቸኛ ተቋም ነው። የኢቢኤስ መስራቹ አማን ዛሬ በሕይወት ባይኖርም ራዕዮቹን ለማስቀጠል ግን የኢቢኤስ ባልደረቦች እንተጋለን ብለዋል። አማንን ማጣት ከባድ ነው። በሚዲያው ዘርፍ ከባድ የሆነ አደጋ የደቀነ ነገር ቢሆንም አማንን ላይመለስ መሸኘት ግዴታ ሆኗልና ይህ ጀግና ሰው ግን ከዚህ ዓለም በሞት ተለይቷል። በኢትዮጵያ ታሪክ ከባድና ተወዳጅ ተፈላጊና ተመራጭ የሆነውን የኢቢኤስ ቴሌቪዥንን መስርቶ ለሀገራችን ከማብቃትም ባሻገር በውጭው ዓለም ለሚኖሩ ኢትዮጵያውያን እጅግ ባህላቸውን እንዲያውቁ ከባህላቸው ጋር እንዲገናኙ የሚሰራ ትልቅ ተቋምን ፈጥሯል። አማን በጭንቅላቱ ያሰበው ኢቢኤስ ቴሌቪዥን በስኬት ማማ ላይ የተቀመጠ ትልቅ ተቋም ሆኖ ቀጥሏል። አማን የሰራው ስራ በሕዝብ ዘንድ ተወዳጅና ተመራጩን ቴሌቪዥን መስርቶ ሀገርን ከውጭው ዓለም ጋር እያገናኘ የኢትዮጵያን ዋና ገጽታ በመገንባት ረገድ ያደረገው ነገርም የሚዘነጋ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድም በአማን እልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። አማን በኢትዮጵያ በችግሯ ወቅትም የሚደርስ ጠንካራ ሰው ነበረ ብለዋል። ይህን ሚዲያ መስርቶ የኢትዮጵያን ባህል በዓለም አቀፍ ደረጃ እንዲተዋወቅ በከፍተኛ ጥረት ሲሰራ የቆየ ተቋም የመሰረተ ጀግና ሰው ዛሬ ከዚህ ዓለም በሞት ተለየ ብሎ መናገር እጅግ በጣም ቢከብድም መራራ እውነቱን መቀበል ግድ ሆኗል። አማን ማለት አማን ነው። አማን ማለት የሰላም ሰው ነው። አማን ማለት ለሰላም ያለው ቦታ ከፍተኛ መሆኑን ማሳያ ብዙ ጊዜ በሚተላለፉት ሚዲያዎችና በሚሰሩት ስራዎች የሚገለጽ ጀግና ሰው ነበረ። አማን ነፍስ በሰላም ትረፍ፣ ፈጣሪ ከደጋጎቹ ጎን ያስቀምጥ እንላለን። መልካም ረፍ